አባታችን አቡነ ዜና ማርቆስ ይህን ገዳም ከመገደማቸው በፊት በእንጀራ መስቀለ ኢየሱስ ገዳም ሳሉ ያደረጉት ተአምር ይህ ነው። እያስጠመቁ እያስተማሩ መጥተው እዚህ እንጀራ የሚባል ዋሻ እዚያ ውስጥ ገብተው ሲጸልዩ በላው ግብር የሚገብሩበት ልጆቻቸውን የሚገብሩበት ለዘንዶ የሚገብሩበት አገር ኖረዋል። ያ ቦታ እዚያ ላይ አውጥተው ያችን ለግብር የታሰረች ልጅ አናቱ ላይ አስረዋታል። እዚያ ዛፍ ወርካው ላይ እሳቸው እዚያ ሲጸልዩ ዛፉ ስር ሆነው ሲጸልዩ አላዩም። ያንን በኋላ ድምፅ ሲሰሙ እዚያ ምንድን ነሽ አንቺ ሲሏ ጊዜ ለዘንዶ ግብር የተቀመጥኩት አስረውኝ ሄድኩ ብላ እዚያ ስትላቸው እንዴት አድርጎ ለዘንዶ ግብር ይሰጡሻል እንዴት ብለው እዚያ ሲጸልዩ ወሂዱ መጣላቸው ወሂዱ ትላቸዋለች በሩቁ። እሱ እንደዚህ እንደምናየው ፍጥረት አይደለም፣ በጣም ኃይል ያለው ዘንዶ ነው። ሲመጣ መጣላቸው ወይ ስታያቸው ሲያዩት ጊዜ በጣም ታላቅ እንደ መኪና እያነፋ ሲመጣ ከዚያን ወደ መቼም ስጋ ፈሪነችና መስቀላቸውን ሰጥተው ይሄ ሲመጣ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በይው ብለው እሳቸው ሸሸት ብለዋል። ያም ይመጣና ቀና ብሎ ሲያይ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ስትለው ያ ዘንዶ ከስር እስከ ጫፍ ተሰነጠቀ ይላል። አባታችን አቡነ ዜና ማርቆስ በዚህ ገዳም ከአቡነ ተክለ ሃይማኖት ጋር በጸሎት ሳሉ ከተራራው አናት ላይ አንድ አረማዊ ሰው እናንተ ምን እየሰራችሁ ነው ብሎ ቢጠይቃቸው እኛማ ኢየሱስን እያመለክን ነው ቢሉት ከተራራው ላይ ሲወረወር የአቡነ ተክለ ሃይማኖት ክብር የተገለጠለት ቅዱስ ስፍራ ነው። በዛ አፋፉን እንግዲህ የምታውቁት ነው፣ ዙሪያውን ገደላማ ነው፣ የዱር አራዊት የሚበዙበት ስፍራ ነው እና በወቅቱ ሞረት ይባላልና በዛ አገረገዡ አውሬዎችን ለማደን እያደኑ ባለበት ሰዓት ተክለ ሃይማኖትና አቡነ ዜና ማርቆስ ያው ጠቅላላ ይሄን ሀገሩ እያስተማሩ መጥተው እዚህ ሲደርሱ ይቺ ለጸሎት ምቹ መሆኗን አውቀው የጸሎት ስፍራ መሆኗን ተረድተው እዚህ ጸሎት እያደረጉ ሳለ በእጅ በገደሉ አስር ተጠግተው አውሬ ሲያድን ተመለከታቸው ይላል። አዛ አፋፍ ሆኖ ዴታቸው ሰምረ ጊዮርጊስ ያሉት እነሱ ናቸው የሰየሙት። የመጀመሪያ ስሙ ሌላ ስም አለው እና ያው ጣዖት አምላኪዎች ናቸው እና በዛም መሰረት እያደነታለ ምንድን ናችሁ እናንተ ዛጥግ ያላችሁት እኛ አውሬ ስናድ ምንድን ናችሁ ሲላቸው የክርስቶስ አገልጋዮች ነን ብለዋል ተክለ ሃይማኖትና ዜና ማርቆስ። ክርስቶስ የሚባለው አሁን በመጣት አገኘዋለሁ እሱ ጋር አገኘዋለሁ ታገናኙኛላችሁ ይላቸው ሲላቸው አዎ ዙርናና በስርጥ ዙርናና ሲሉት